ለሰማይ የሚያወሩ ነቢይ የሚል መጠሪያ ከፊታቸው ያኖሩ ሀገር መንደሩን ሞልተው ከወቅቱ ጋር መስለው ሲያድሩ ላክ ነፍሱን ያስያዘው ዳግማዊ ቴዎድሮስ ሀገሩን ባንዳ ያያዘው ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ አንድ ሰው ብቻ አይደለም ቴዲ ልፍ ገድሏል በሉ ከእውነት ጋር የቆረበ ከአጋር የተጋባ ሕሊናውን ያከበረ ከድፍረት ጋር የተጋባ ስለ ወገኑ ሲቃትት የአገሩን ዕጣ ያሰበ ሚሊዮኖችን በፍቅር በአንድ ዳስ ውስጥ ሰበሰበ ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ አንድ ሰው ብቻ አይደለም ቴዲ ልፍ ገድሏል በሉ። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዞአችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። የኢትዮጵያ ውድ ልጅ በስራው ያየለ ተንኮልና ጥል በፍቅር የገደለ በኩራት ሲመታ ኢቶሪካ እያለ የድምፁ ወላፈን ነበልባል ታይቷቸው የዜማው ትኩሳት እውነቱ ገርፋቸው ሎሌዎች አጓሩ መድረሻ ጠፍቷቸው ኢቶሪካ 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 በሉተር ህልም ላይ ቅኝት በማንዴላ የዝናቸው ጀንበር መሬማ እያለ ሰበሉን ሽቅብ ቢረጨው የክፋት መናፍስቱ ምሳቸውን ሳይጋቱ ፊታቸውን ቧጨሩ ዋይ ዋይ እያሉ አጓሩ ቆነጃጅት ከበሮ አንሱ በእልልታ ምድርን ሙሉ አንድ ሰው ብቻ አይደለም ቴዲ ልፍ ገድሏል በሉ። የሃይማኖት ካባ ለብሰው አስመሳዮች ሲሸቅቱ ጌታ ነገረን እያሉ የልባቸውን ሲያወጡ ዳስታ